ራስን ለመግዛት ምን እናድርግ? ሁለተኛ ላይ ራሳችሁን ለመግዛት ማድረግ ያለባችሁ you need to have a system የሆነ ሲስተም የሆነ የመፍትሄ መንገድ የሆነ የመፍትሄ ሐሳብ ዲዛይን ማድረግ አለባችሁ። አእምሮአችን ለምሳሌ ስፖርት ስንሰራ ጡንቻ እንዴት ነው የሚፈረጥመው? በጣም በረጅም ፕሮሰስ በጣም ደጋግሞ በማድረግ ውስጥ ነው። ራስን መግዛትም እንደዛ ነው። ወዲያውኑ በሳምንት ውስጥ ወዲያውኑ በአንድ ወር ውስጥ ሊዳብር አይችልም። ፕሮሰስ ይፈልጋል፣ ሂደት ይፈልጋል። ያን ለማድረግ ደግሞ በስትክክል ደካማ የሆኑባቸውን ጎኖች ቅድም የለያችኋቸውን ለማስተካከል ሲስተማይዝድ የሆነ ፕላን እቅድና የምትወስዷቸው እርምጃዎች ያስፈልጋሉ። ስልካችሁ የምታዘወትሩ ከሆነ ወደ ማንበብ እንዴት እንደምትቀይሩት፣ ፎከሳችሁ ሁሌ ዲስትራክትድ የሚሆን ከሆነ አንድ ነገር ላይ እንዴት ትኩረት አድርጋችሁ መስራት እንደምትችሉ አካውንታቢሊቲ ፓርትነር መምረጥ፣ የተለያዩ ተግባራት ሊሆኑ ይችላሉ። አውቃችሁ ለይታችሁ በስልት ማስቀመጥ፣ በሲስተም ማስቀመጥ፣ ፕላን አውት አድርጋችሁ እርምጃዎችን መውሰድ ራስን መግዛትን እንድታስተካክሉ ራሳችሁን መግዛት እንድትችሉ ያደርጋችኋል። ሊቃውንት ነኝ።